3000 በላይ አረጋውያኖች አሉን በስራችን ከ8000 በላይ የህፃናት አሳዳጊዎች ቅድም ያልኩትን እያሰለጠንን ወደ ስራ እንዲገቡ እያደረግን እያበደርን ራሳቸውን ይችሉ የማድረግ ነገርን እንሰራለን። በአሁን ሰዓት ላይ እነዚህ ናቸው በለጠ ውስጣችን ከኛ ጋር የበለጠ ድጋፍ የምናደርግላቸው እና ስልጠናው ምንድነው? ስልጠናው የተለያየ ስልጠና ነው እንደ ሰውየው። ለምሳሌ የህፃናት አሳዳጊዎችን የምንሰጣቸው ስልጠና የገቢ ማስገኛ ስራ እንዴት ነው የሚሰሩት፣ ገቢ ማስገኛ እንዴት ነው በተጓዳኝ መስራት ያለባቸው። ይሄ ስልጠና በጣም ፕሮፌሽናል በሆነ አይነት ደረጃ አይደለም። በእነሱ አቅም ለምሳሌ እንጀራ የምትጋግረው እናት እንጀራ የምትጋግር ከሆነ አንድ ቦታ ቁጭ ብላ ከእንጀራው ጋር ምንድነው ሊሄድ የሚችለው? እንዴት ነው ከእንጀራ ሲሸጥ ከእንጀራ አጠገብ ላጠገብ ከእንጀራው ጋር ሊሄድ የሚችለው ነገር አብረው እንዲሰሩ። ሁለት ቁጠባ እንዴት ነው የሚቆጥቡት? እንዴት ነው ወጪ የሚያወጡት? እንዴት ነው ገቢያቸውን የሚሰበስቡት? ገቢና ወጫቸውን የሚለዩበትን መንገድ ይሄን ቢያደርጉ እንዴት ማድረግ አለባቸው የሚለውን ነው የምናደርገው። ወጣቶችን ሲመለከት ደግሞ ለምሳሌ ወጣቶችን እዚህ የሰጠናቸው ነገር የውድወርክ ስልጠና፣ ሜታል ወርክ፣ የፀጉር ስራ፣ እንደ የሆቴል መስተንግዶ የምግብ አዘገጃጀት ስልጠናዎች እንደ ሰልጣኙ ፍላጎት አድርገን ምንድነው ይሄንም በተለይ 10ኛ ክፍል አጠናቀው የተቀመጡ ትምህርቱም አልቀጠለም ያ ነገር ስለሆነ እነዚህ ወጣቶችና ሰለጥና ራሱ ነው ስራ የሚፈልገው። እኛ ዕውቀት ነው ላይ የምናደርግበት። ስለዚህ እነዚህን የማድረግ እዚህ ትምህርት ቤት እዚህ ላይ ላይብረሪዎች ነበሩን። ላይብረሪ ጥናት እንዲያደርጉ እናደርጋለን። ትምህርት ቤት ውጤታማ ሲሆኑ እንሸልማለን። ተማሪ ህፃናቱ ባለበት ሸልምና እነዛ ልጆች የበለጠ ውጤታማ እንዲሆኑ የማድረግ ስራዎች አሉን። አረጋውያኖች ሰርተው ራሳቸው እንዲለወጡ ያደረግንበት ስልጠናዎች ነበሩን፣ በጣም ውጤታማ የሆንባቸው። እነዚህን ስልጠናዎች ነው የምንሰጠው። ከዚህ ከበጎ ፈቃደኞቹ በተለየ እነዚህ ለገቢ ማስገኛ ስራ እነዚህና ትሩፋቶቹ እንዴት ናቸው ላልከው በጣም ብዙ ትሩፋቶች አሉ። ከዚህ ዋንጫ ውስጥ አንዱ ትልቁ አረጋውያኖች አይሰሩም የሚለውን አመለካከት ሰብረን ለአረጋውያኖች ብድር ወስደው ከ60 ዓመት በላይ ስልጠና ሰጠን። ዛሬ ቅርስ ቋጥረዋል። በቤት ተከራይተው የሚኖሩ ሰዎች ቡራዩ ላይ ቦታ ገዝተው ቤት ሰርተዋል። አረጋውያኖች እነዚህን አይተናል። እኔ አሁን እዚህ ውስጥ 25 ዓመት በልጅነት ህፃን ሆነው ከሰል ሲነግዱ የነበሩ እናት ህፃኑኝ ስላክ ከሰል መገዛቸው እናት ዛሬም እኔ እዚህ ደርሼ እዚህ ጋር ስመጣ ዛሬም ከሰል ለምሽጡት 25 ዓመት እንግዲህ አሁንማ ወደ 30 ዓመት ገብቷል። እኚህ ሴት ነው አመጣንና መንገዱን አሳየናቸው። ኮንቴነር ሱቅ ከጥቃቅና ተነጋግረን እንዲያገኙ ካደረግን በኋላ ኮንቴነሩ ምን ነበር የሚሆነው? ከሰል ውጭ ይሸጥበታል፣ ማታ ማሳደሪያ ነው። ለምን እንዲህ ብለን ስልጠናውን የ5 ቀን ስልጠና ነው ሰተናቸው ስናሳያቸው ከሰሉ ውጭ ሆነ ሸቀጣ ሸቀጥ ሱቅ የሚገርም ሱቅ ሆነ። ዛሬ ለልጃቸው ሱቁን እሳቸው ያው እድሜያቸው ገፋ ብሎ ሰው ቤት ተከራይተው ነበር የሚኖሩት። ቡራዩ ቤት ገዝተው ትንሽ ቤት ቀሰው ከግለሰብ ቤት ወጥተው እዛ ኑረዋል። አሁን ልጃቸው እንትኑን ይሰራበታል ሱቁን ቡራዩ ላይ ገዝተዋል። እኚህ አንዱ ናቸው።